ሰላም ጤና ይስጥልን የቢሄሞት ቲዩብ ተከታታዮቻችን፣ ዛሬ እንግዲህ ይዘንላችሁ የቀረብነው ስለ ሚዛን አለካክ ነው ማለት ነው። ብዙዎች ሚዛን ገዝተው እንዴት ነው የሚለካው፣ 10 ግራም ማለት በሚዛኑ ስንት ቁጥር ነው የሚሉ እንደዚህ አይነት ጥያቄዎች የሚያቀርቡ አሉ። ነጋዴዎች የሆናችሁ ደግሞ ታውቃላችሁ፣ እናንተ በይበልጥ ለጀማሪዎች በሚዛን መጀመር ለሚፈልጉ እና አዲስ ሚዛን ለገዙ ሰዎች ነው ማለት ነው። ይህ ሚዛን እንደምትመለከቱት እንግዲህ ከነጥብ በኋላ 3 ዲጂት ቁጥር አለው። እንዴት ነው የሚለካው ግራሞች የሚለውን እንመለከታለን። ይሄ ሚዛን እንግዲህ በጣም የታወቀ ነው፣ ሀቀኛ ይባላል። እንደምታዩት ጽሁፉ ራሱ ሀቀኛ ሚዛን የሚባል ነው፣ ብራንዱ ማለት ነው። ስለዚህ ይህንን ብትገዙ የተመቸ ነው። እስከ 4800 እስከ 4500 ድረስ ባለው የሚገኝ ምርጥ ሚዛን ነው ማለት ነው። በየሱቁ ያለው ሚዛን ምናልባት አይታችሁ ከሆነ ይሄ ነው። እስከ 40 ኪሎ ግራም ድረስ የሚመዝን ሚዛን ነው ማለት ነው። ስለዚህ ዛሬ ስለ ሚዛን እናያለን። መጨረሻ ላይ ጥያቄዎች አሉ፣ ኮሜንት ላይ ብታስቀምጡልን ደስ ይለናል። ወደ ቪዲዮ እንግዲህ አሁን የምንመለከተው በግራም እንዴት ይለካል የሚለውን ነው። ለምሳሌ 5 ግራም በዚህ ሚዛን ላይ እንዴት ነው የሚታየው የሚለውን እንመለከታለን። አሁን እቃውን እንዲናስቀምጣለን። ከዛም በኋላ በቀኝ በኩል 0 የሚል ጽሁፍ አለ። አይታችሁ ከሆነ እቃው ለምሳሌ አሁን 15 ግራም ነው ማለት ነው። የሃይላንዱ እቃ የሃይላንዱን እቃ ቀንሳችሁ ትክክለኛ ሚዛኑን ለማግኘት ምንድነው የምታደርጉት? 0 የሚለውን ስትጫኑ ይሄ 15 ግራሙን 0 ያደርጓል ማለት ነው። የእቃውን ቀነሰው ማለት ነው። ከዛ ትክክለኛውን የእቃውን ክብደት ትመዝናላችሁ ማለት ነው። ይህ 5 ግራም ነው ማለት ነው። ከነጥብ በኋላ ከሁለት ማለት ከነጥብ በኋላ 005 እስከ 9 ለምሳሌ 5 9 ብትሆን 9 ግራም ያለ ይቀጥላል ማለት ነው። ግራም ልክ እንዲህ ነው። ከነጥብ በኋላ 3 ዲጂት ከሆነ ሚዛኑ 005 ካለ 004 ካለ 4 ግራም እያለ ይቀጥላል ማለት ነው። እስከ 10 ግራም 10 ከሆነ ሁለቱ ዲጂት ይቀየራሉ ማለት ነው። 0 ማለት 0.0 ብሎ 10 ካለ 10 ግራም ሆነ ማለት ነው። ከ10 ግራም በታች ግን የመጨረሻዋ ብቻ ነች 1 2 3 እያለ እስከ 9 እያለ የሚቀጥለው ማለት ነው። በዚህ መሰረት ሌሎቹንም ልክ እንደዚህ ማስኬድ ማለት ነው። ለምሳሌ 40 ግራም ለማለት 0.040፣ 50 ግራም ለማለት 0.0 ብሎ 50 ካለ 50 ግራም ነው ማለት ነው። እስከ 2 ዲጂት ያሉት ልክ በዚህ ነው የሚታዩት። ከዚህ ጋር ተያይዞ ደግሞ ሶስቱንም ዲጂት ሲጠቀም ደግሞ በመቶ የሚቆጠሩ ግራሞች ውስጥ ይገባል ማለት ነው። ለምሳሌ 0.100 ካለ 100 ግራም ነው ማለት ነው። 0.100 ካለ 150 ግራምም ከሆነ ልክ እንደዛው ከነጥብ በኋላ 150 ብሎ ይጽፋል ማለት ነው። ሌሎቹንም ልክ በዚህ መልኩ መሄድ። ለምሳሌ ሩብ ሊትር ምንል ከሆነ ሩብ ሊትርን ስንመለከት 0.250 እንደማለት ነው። ግማሽ ሊትር ለማለት 0.500 ግራም ማለት ነው። 500 ግራም እያለ ይቀጥላል ማለት ነው። ልክ እንዲሁ አንዳንድ ሚዛኖች ከነጥብ በኋላ 2 ዲጂት ብቻ ያላቸው አሉ። ምናልባት አይታችሁ ከሆነ ማለት ነው። ከነጥብ በኋላ ለምሳሌ 150 ግራም ለማለት 0 ነጥብ ብሎ 15 ቁጥርን ብቻ ነው የሚያሳየው። ሶስተኛ ዲጂት 0ን አያሳይም። እንደዚህ አይነት ሚዛኖችም አሉ። እንግዲህ ይሄ በጣም ቀላል ነው። በግራም ደረጃ ልክ እንደዚህ ይሰላል ማለት ነው። ሌላኛው ደግሞ ወደ ኪሎ ወደ 1 ወይም ደግሞ ወደ 1 ሊትር ሲገባ ደግሞ ከነጥብ በፊት ያለው ቁጥር ይቀየራል ማለት ነው። ከነጥብ በታች ያሉት በኋላ ያሉት ግራም ናቸው። ለምሳሌ 1 ኪሎ ወይም ደግሞ 1 ሊትር ለማለት 1 ነጥብ ብሎ 000 ብሎ ይቀመጣል ማለት ነው። 1 ከሩብ ሲባል ደግሞ 1 ነጥብ 250 ማለት ነው። ሁሉም ነገር በቃ በዚህ መሰረት የሚሰላ ይሆናል፣ የሚመዘን ይሆናል ማለት ነው።
ሌላኛው ከዚህኛው ጋር ተያይዞ ደግሞ ከዚህ ሚዛን ጋር ተያይዞ ምንድነው ሌላኛው ጥቅሙ ዋጋ ያወጣላችኋል። ለምሳሌ ሊትሩ በ500 ብር የሚሸጥ እቃ ከሆነ አንድ ሰው 135 ግራም እፈልጋለሁ የሚል ከሆነ በዚህ መሰረት ታባዛላችሁ ማለት ነው። ላይ 135 ይላል፣ ይሄ ግራሙ ነው። ሁለተኛው ላይ ያለው ዩኒት ፕራይስ ነው። መጨረሻ ያለው ደግሞ ስንት ይመጣል የሚለውን ዋጋ ያስቀምጥልናል ማለት ነው። ስለዚህ ላይ 135 እንለካለን ማለት ነው። የሆነ ኬሚካል 135 ግራም ከሆነ ይሄ 135 ግራም ስንት ብር ነው የሚለውን ያወጣልናል ሚዛኑ። ለምሳሌ እንዲህ ከለካም በኋላ ሌትሩ የዚህ ኬሚካል ሌትር 500 ከሆነ 500ን መጫን ነው። 500 ስትጫኑ ስንት ይሆናል ማለት ነው? የ135 ግራም 67 ብር ከ50 ይሆናል ማለት ነው። ስለዚህ 67 ብር ከ50 ትቀበላላችሁ ማለት ነው። እና ይሄን ሁሉ የሚያወጣ ሚዛን ነው ማለት ነው። እንግዲህ በዚህ መሰረት ሁሉንም ኬሚካሎች ማባዛት፣ መደመር፣ መቀነስ ትችላላችሁ። ለምሳሌ 5 ሊትር ለመለካት ስታስቡ ጄሪካኑን ታስቀምጡና የእቃውን ትቀንሳላችሁ። ዜሮ የሚለውን ስትጫኑ፣ ዜሮ የሚለውን ፊደል ስትጫኑ የጄሪካኑን ክብደት ይቀንስና ዜሮ ያደርጓል። እናንተ ትክክለኛውን ክብደት ታስቀምጣላችሁ ማለት ነው። ለሱ በጣም ይጠቅማቸዋል። በይበልጥ የምታሽጉ ከሆነ ለሌላ እቃ ግማሽ ሊትርም ስታሽጉ ልክ እንደዛው ትክክለኛውን በሚዛን ነው የሚመጣላችሁ ማለት ነው። ከዚህ ጋር ተያይዞ ሌላው የሚጠቅማችሁ ነገር ምንድን ነው? የምትገዙት ኬሚካል ወጪውን እራሳችሁ አስልታችሁ ለማወቅ የሚደረገው ስሌት ነው ማለት ነው። ለምሳሌ ለ35 ሊትር ኤስኤልኤስ ኪሎ 260 ብር ከተባላችሁ፣ ላብሳ 280 ብር ከተባላችሁ በሊትር ማለት ነው። ካውስቲክ ሶዳ 170 ብር ከተባላችሁ፣ ሲዲኤ 400 ብር ከተባላችሁ እናንተ ለ35 ሊትር የያዛችሁትን ቀመር ታውጣላችሁ። ልክ እንደዚህ ማለት ነው። ለምሳሌ ከዚህ የተለቀቀው ቪዲዮ አለ። በሱ መሰረት እንሂድና ኤስኤልኤስ 2 ኪሎ ይላል። ስለዚህ ላይ ኤስኤልኤስ 265 አይደል? 2 ሲባዛ በ65 ይሆናል። ደምራችሁ ልክ እንዲህ ታስቀምጣላችሁ። ላብሳ ደግሞ 1.14 ሚል ከሆነ ፎርሙላችሁ ለ35 ሊትር ላብሳ ላይ 280 ብር ነው ሊትሩ፣ ሲባዛ በ280 እታች እንዲህ ታደርጋላችሁ። እሱንም ድምሩን ከጎን አባስታችሁ ታስቀምጣላችሁ። ካውስቲክ ሶዳ 0.12 ወይም ደግሞ 120 ግራም ከሆነ ካውስቲክ ላይ 170 ብር ነው ብለናል። ለሱ አባስታችሁ ታስቀምጣላችሁ ውጤቱን። ሲዲኤ 0.10 ወይም ደግሞ 100 ግራም ከሆነ ላይ ሲዲኤ 400 ብር ነው የሚሸጠው ኬሚካል ቤት ብለናል። ሲባዛ ለ400 ታደርጋላችሁ የምትፈልጉትን ፎርሙላ ለተቀመጠው ብር። ከዛም በኋላ ይሄን አራቱን ትደምሩና ቶታል እታች ታስቀምጣላችሁ። የእናንተ የ35 ሊትር ወጪያችሁ ይህ ይሆናል ማለት ነው። በዚህ መልኩ የትኛውንም ሰባም ስታደርጉ እጥፍም ስታደርጉ ቁጭ ብላችሁ ቤት ልክ በዚህ መሰረት ማስላት ትችላላችሁ። ዋናው ነገር እያንዳንዱን የየኪሎን ዋጋ ማወቅ ነው ማለት ነው። እና ይሄ ይጠቅማል ማወቅ። ስለዚህ በዚህ መሰረት አስሉ።
ግልጽ ያልሆነ ነገር ካለ ኮሜንት ላይ ያስቀምጡልን። የጥያቄ መልሶቻችሁ የሚል አምድ ስላለን በዛ እንመልሳለን። ልክ እንደዚህ ማለት ነው።